ምንድነው እሱ አላት። ቀጠለችና አብረን መሆን እንችላለን አለችው። ካሌብም አይ ኤደን አብረን መሆን አንችልም አላት። አይ አብረን እኮ እስከ መጨረሻው እንድንሆን ሳይሆን እያስመሰልን ዳኒንና ቲናን ማበሳጨት አለብን። እኛን እንደዛ እንዳደረጉን እነሱንም እንደዚህ ማናደድ እንችላለን አለችው። ካሌብን መለስላት ላስብበት አላት። እሺ ችግር የለውም ማሰቡን አስብበት፣ ግን ምንም እኮ ፈልጌ አይደለም፣ ብቻ እነሱ ያደረጉንን እንዲያውቁት ስለፈለግኩ ነው አለችው። እሺ በቃ አላት። ተስማማ በሀሳቤ አለችው። አዎ ተስማምቻለሁ፣ በቃ እሺ እኔ ያንተ ንግስት፣ አንተ የኔ ንጉስ ነህ፣ ካሁኑ ተጀመረ አለችው። ተያይዘውም ወደ ቤት ገቡ። ዳኒና ቲና ተቀምጠው ነበር። ከዛም እየተሳሳቁ ካሌብና ኤደን ወደ ክፍል ገቡ። ከዛም ክፍል ገብተው ካሌብ የሆነ ጥብስ ነገር ያረረ ነገር እየሸተተኝ ነው ትለዋለች። ምንድን ነው ኤሌክትሪክ ነው አላት። ካሌብም አይ የቲናና የዳኒ የሆነ የተቃጠለ ነገር ያረረ ነገር የተጠበሰ ጥብስ ነገር እየሸተተኝ ነው፣ አታያቸው እንዴት እንደሆኑ አለችው። በቃ እኔና አንቺ ሳናስበው በቀለኛ ሆነም ማለት ነው ሄዱ ይላታል። አዎ እነሱ የሰሩን ስራ ነው፣ እኛ ፈልገን ያመጣ ነው አይደለም፣ በቀለና ያስተማሩን እነሱ ናቸው ትለዋለች። እሺ በቃ ይልና ቲናና ዳኒም በጣም ይበሳጩና ምን ማለት ነው አሁን ተያይዘው ክፍል የሚገቡት ይላሉ። ቲናም አታይም እንዴ የኔ ባል እያባለገችው አብራው ሆና ትላል። አሁን ይሄን ባል ሆኖ ደግሞ ሊቀናበት ነው ልትከራከሪለት ነው አላት ዳኒ። ዳኒም በጣም ተበሳጭቶ ቲና ተኝ ባክሽን ልበሳጭበት ይላታል። እንውጣና ፈታ እንበል በቃ ና እንጠጣ ትለዋለች ቲና። አይን ያልጠጣም ከፈለግሽ አንቺ ሄድሽ መጠጣት ትችያለሽ አላት። እሺ ዳኒ እኔ ቡና ላፍላለህ አለችው። አይ ትሁት ታፈላልኛለች አላት። ከዛም ትሁትን አፊልኝ ሲላት ትሁትም ልታፈላለት ትገባለች። ለምንድን ነው እኔ እንዳላፈላልህ የፈለግከው ስትለው አንቺም አፈላሽው ትሁትም አፈላችሁ፣ ያው ቡና አይደለ ዋናው መፈላቱን ነው ይላታል። እሺ በቃ አሁን ለምን ወተን እንዝናናም ትለዋለች። አይ እኔም መውጣት አልፈልግም ቲና ባክሽን ይላታል። ቲናም እንግዲህ አጋቹ ሰውዬ 1 ሚሊዮን ብር ካላመጣሽ ብሎ አፋጦ ይዟታል። በሄደችበት ሁሉ እንደ ጥላ እየተከተለ 1 ሚሊዮን ብሬን ታመጫለሽ ወይስ አታመጭም እያለ እያስፈራራት ነው። ቆይ እስቲ ኬት አገኛለሁ ስትለው ኬትም አግኝ እኔና ያሳስበኝም እሱ ታመጫለሽ ይላታል። ከዛ እሷም ትሄድና የካሌብ አባት ጋር አባዬ እባክህን የሆነ ነገር ላማክር ነበረ ትለዋል። ምንድን ነው የምታማክሪኝ ይላታል። አባዬ እባክህን አጋቹ ሰውዬ 1 ሚሊዮን ብር ጠይቆኛል፣ እባክህ እርዳኝ። አታፍሪም? አሁን ደግሞ እኔን ብር ስጠይቅኝ ገንዘብ ስጠይቅኝ አታፍሪም? የዛኔ እኮ አሳግተሽ ነበር አንቺ ከሱ ጋር አተሻርከሽ። እንደውም ለአንቺ ሳይሆንም መርዳትም ካለብኝ የምረዳው ለሱ ነው ይላታል። አባዬ እባክህን ካልሰጠሁት እኮ ያግተኛል፣ እባክህን ይገለኛል። ጥሩ ነው ታዲያ ደግ አደረገ፣ እንደውም እሱን ነው የምረዳው። እኔን የዛኔ ያደረግሽኝን ታውቂ የለ አላት። ቲናም አባዬ እሱን እኮ ይቅርታ አድርገልኛል፣ በቃ ጥፋት ነው አጥፍቻለሁ፣ በቃ አሁን እኮ እሱን በይቅርታ አልፈነዋል እኮ ትለዋለች። አዎ አልፈነዋል፣ ግን አልረሳልሽም ይላታል። ትሁትም ትመጣና ካሌብ ያስቀይማታል። ትሁትም ለመሄድ ሻንጣዋን ታነሳለች። አባዬ ቻው በቃ መሄድ አለብኝ ትላለች። ከዛ አትሂጂ ብሎ ሲጠይቃት አይ መሄድ አለብኝ ትልና ትወጣለች። ከዛም ካሌብን ታገኘዋለች ውጭ ላይ። የት ልትሄጂ ነው ትሁት ይላታል። ልሄድ ነው በቃ ቻው ትለዋለች። ውጭማ አትሰናበችኝም፣ ቤት በስነ ስርዓት ቁጭ ብለን ትሰናበችኛለሽ፣ እንደዚህ ይህን አላመት ሰርተሽማ እንደዚሁ በውጭ አትሰናበችኝም፣ ተቀይመሽኛል ማለት ነው ይላታል። ትሁትም አይ አልተቀየምኩም፣ በቃ ትኬት ቆርጫለሁ መሄድ አለብኝ ትለዋለች። አባዬን ተሰናበትሽው አላት።
አዎ አባዬን ቻው ብዬዋለሁ፣ መሄድ አለብኝ፣ አልመለስም አሁን እባክሽ እያለ ይለምናታል። አይ እሷም እኔ መሄድ አለብኝ ትኬት ስለቆረጥኩኝ እንዳያመልጠኝ መሄድ አለብኝ ትለዋለች። እባክሽ አንድ ደቂቃ ብቻ ቁጭ ብለን እናውራ ከአባዬ ጋር እባክሽ በአባዬ ሞት ሲላት፣ እሷም ሻንጣዋን ይዛ ትመለስና ትገባለች። ከዛም ቤት እንደደረሱ አባዬ ትሁት ልትሄድ እኮ ነው፣ በቃ ዝም ትላታለህ? እንዲሁ ዝም ብላ ነው የምትሄደው ይለዋል። አባትየውም ምን ላድርግ መወለድ ቋንቋ ነው ይባል ነበረ፣ ግን እሷ ደግሞ በመሄድ አሳየችኝ። ይህን ዓላመት ሰርታ ለመንኳት፣ ግን ልትሰማኝ አልቻለችም። ባዳ መሆኗን በመሄድ አሳየችኝ ይላል። አይደለም እኮ አባዬ፣ ለምንድን ነው እንደሱ የምትለው? ለምን መጥፎ ነገር ታስባለህ? ትለዋለች። አዎ አትሂጂ ብዬ ለመንኩሽ፣ አንቺ ግን እምቢ አልሽ፣ ጥለሽ ልትሄጂ ነው፣ ማን አለኝ ብለሽ ነው ይላታል። ከዛም ትሁት እባክህ አባዬ እንደሱ አትበል፣ መሄድ ስላለብኝ ነው ትላለች። አባትየውም ቀጠል ይልና ስሞት ሞቷል ቢሉሽ ልትቀብሪኝ እንዳትመጪ ነገርኩሽ፣ በቃ ከሆኑ። አባዬ ለምንድን ነው እንደሱ የምትለው? በቃ እሺ ቀርቻለሁ ትልና ትቀራለች። ካሌብም በቃ ትሁት ይቅርታ አድርጊልኝ ይላታል። እሺ ይቅርታ አድርጌልሃለሁ ትለዋለች። በጣም ይቅርታ፣ እኔ እንደ ሰራተኛ አድርጌ መጥፎ ነገር ተናግሬሻለሁ። አንቺ ግን ሰራተኛ ብቻ ሳትሆኚ ቤተሰባችን ነሽ። በጣም ይቅርታ፣ በስራ ያፍሬያለሁ ይላታል። ትሁትም ምንም ችግር የለም ተቀብያለሁ ይቅርታ ትለውና አባትየው ዛሬ ይህንን ደስታ በማስመልከት ብጋብዛችሁ እስካሌ ይላል። እሺ ይላል። ካሌብም ይስማማል። በቃ እናንተ የምታውቋቸውን ደውላችሁ ጥሩ፣ እኔ ደግሞ ምግቡን አዛለሁኝ አመጣለሁ፣ ዛሬ ጋብዛችኋለሁ፣ ሁሉንም ነገር እኔ እችላለሁ ይላል። እሺ ይልና የሚጠጣም መጠጥም ይገዛና ያመጡና ማታ ሰብሰብ ይላሉ። ትሁትም እየጠጣች ሞቅ ይላታል። ከዛም የሚሆን የማይሆነውን ነገር ማውራት ትጀምራለች። አባዬ እኔ እኮ አልጠጣም ብዬ ነበረ፣ ግን ይኸው ጠጥቼ ተናገርኩ ትላለች። ከዛም እየጠጡ እያለ ካሌብና ኤደን ለመደነስ ይነሳሉ። ቲናና ዳኒም ቁጭ ብለው ይናደዳሉ። ካሌብና ኤደን ቆመው እየደነሱ እያለ ዳኒ ይነሳል፣ ይቀመጣል። በጣም ተበሳጨ። ካሌብና ኤደን ግን ዳኒና ቲናን ለማበሳጨት ነበረ አንድ ላይ ፍቅረኛሞች የመሰሉት። ከዛ ትሁትም ትበሳጫለች በእነሱ ካሌብና ኤደን አንድ ላይ በመሆናቸው በጣም ተበሳጨች። ከዛም ሞቅ ብሏት ነበረ። በማግስቱም አባዬ በጣም ይቅርታ ትላለች። ምን አደረግሽ ትሁት ይላታል። ማታ እኮ ጠጥቼ የማይሆን ነገር ዘባረኩኝ፣ እኔ ሁለተኛ አልጠጣም ይቅርታ ትላለች። ምንም እኮ አልተናገርሽም፣ በቃ እኔ የተሰማኝ ነገር ምን እንደሆነ ታውቂያለሽ፣ ሁሌም ዘና ማለት እንዳለብሽ ነው። አንዳንዴ እኮ መጠጥ እኮ ጥሩ ነው፣ እንደዚህ ዘና ያደርጋል፣ ሁሉ ነገር ያስረሳል አላት። አይ አባዬ እንደዚህ ደግሞ ራስን እስኪስቱ ድረስ መጠጣት ጥሩ አይደለም፣ ሰውንም ያስቀይማል ትላለች። አይ ምንም አላደረግሽም ልጄ፣ ምንም የተናገርሽው ነገር የለም ይላታል። ከዛም ትሁት ኩሽና ገብታ ዕቃ እያጠበች እያለ ኤደን ትሄድና ትሁት ትላት፣ አቤት ኤደን ምን ሆንሽ ነው? የከፋሽ ትመስያለሽ። አይ አልከፋኝም። ምን ሆንሽ ነው? እኔና የካሌብ አንድ ላይ መሆን አልተመቸሽም እንዴ ትላታለች።